እና ያኔ እያገዝኳት እሷ ደግሞ ሽኩሪያም እንደዚህ ና ሽኩሪያ እንደዚህ አለች። አሁን ውሰዱ በቃ አለቀ ነገሩ። እኔ ካንስሌሽን አሁን ሰጣጣለሁ። አንቺ አማርኛ ማትገቢ ማትስማሚ ከሆነ እኔ ባር እየሰማሁ አይደለም እኮ አቢባዬ። ሲጀመር እኮ ከካስተመር ጋር አንዴ እየደወሉኝ አንዴ እያወሩኝ በጣም ጥሩ ስላልነበርሽ እኔ ልንገርሽ። በአማርኛ ልንገርሽ ወይስ በአረብኛ? በአማርኛም ይገባኛል፣ ችግር የለም። አሁን ተማም እሷ ያለችው ሹክሪያ በጣም ጥሩ ሰው ናት። የራሷን ብቻ ነው ግን የምትናገረው። መዳሞች ደውለው ኮምፕሌን ሲያደርጉ ትቆጣናለች፣ እንደናት ትቆጣናለች። ወዲያው መለስ ስትልና ደግሞ እኔ እኮ ለእናንተ ብዬ ነው 10 ቤት እንዳትቀያይሩ ብዬ ነው፣ አንድ ቦታ አርፋችሁ ተረጋግታችሁ እንድትሰሩ ገንዘብ እንድትይዙ ብዬ ነው ትለናለች። ጥሩ ሰው ናት ግን የራሷን ብቻ ነው። አሁን እኔ ስደውልልኝ እንትን እላለሁ፣ አለቅሳለሁ ቶሎ። ለምስልሽ አዲስ ናት፣ ቋንቋ አታውቅም። ስለዚህ አንቺን ስታወራሽ ቶሎ ሆዲ ብሳታል። አዲስ ስለሆነች ቋንቋ ስለማታውቅ፣ አንቺ ያገሯ ልጅ ስለሆንሽ ልክ አንቺን ድምጽ ስትሰማ እንባ ይቀድማታል። አንቺ ደግሞ ስለምታለቅስ ትቆጫታለሽ። ስለዚህ እኔ እንዳለቅሽ ነው የምላት። አዎ እንደዚህ ነው ያለችው። ትቆጣናለች እንጂ ክፉ ሰው አይደለችም። ጥሩ ሰው ናት፣ ግን ትቆጣናለች። የምትቆጣንም ለራሳችን ብላ ነው። ግን በአሁኑ ችግሬን አልተረዳችኝም። እኔ ሴትዮዋ ምግብ አትሰጠኝም። በሳምንት ውስጥ 3 ቀን ነው ምግብ የበላው። እየራባት እንዴት ፎቅና ምድር ትስራ? ሹክሪያ ሰው እየራበው እንዴት አይሆንም? ያው ልክ እንደሰማው ሀቢባ ያው ጠይቂ። ልክ እንደሰማው በጣም ተቆጣው ለሴትዮ። ለዛ ነው እንደውም ሴትዮ ወደ ወንድሟ ቤት ተመለሰ። በጣም ተቆጣለች። ውሸታም ስለሆነች ሴትዮዋ አረቧ የራሷን ምግብ ነው ፎቶ አንስታ ይላከችልሽ። ይሄንን ነው የምትበላው ብላ ሳህን የራሷን ሳህን ነው እንጂ ሰው እንዴት ሳምንት ሙሉ 3 ቀን ብቻ ይበላል? ልጅ ጠይቂ። ልጆቹ እየመቷት ፎቅና ምድር ሰራች። አው ላ ይሄን አረዳለሁ። እኔ እንኳን እሳንታይና ሌላ ሰውም ማለት ነው መላእክት አይደለችም እቺ ልጅ መቼም እየሰራች ናት። ምግብን ሳትበላ እንዴት ትሰራለች ብዬ ለሴትዮ ስለቆጣው ነው ሴትዮ ሰጣችኝ። እንዴት ትሰራለች አልኳት። እንዴት አሁን አስወጪ አልኳትና እንደውም አሁን አስወጪ ወደ ወንድሟሽ ቤት ከዛ ወስዳለሁ ብዬ ወደ ወንድሟ ቤት አመጣት ማለት ነው። አሁን አስወጪ አልኳት እና እዛ ቤት እንዳደረች አልፈለኳትም። ለምን ያኔ ልክ እሷ እንደዚህ እንዳለች ኦኬ ምግብ አንቺ ሳትናገር ማን ይነግርኛል አልኳት። ለሷ ያው እየሰማች ናት አይደል? እኔም አልኳት ለምን አንቺ ካልተናገርሽ አንቺ ሳትናገሪ እኔ አጠገብ አውሪ ያለችኝ እጄን ያዘችኝ። ስልክ የላትም፣ በሴትዮዋ ስልክ ነው የምታናገርሽ። ሴትዮዋ ደግሞ እጇን ያዘቻት። እኔ ምን አልኳት? ሴትዮዋ አረብኛ እንጂ የኛን ቋንቋ ታውቃለች፣ በአገርሽ ቋንቋ አታውሪም ወይ ስላት ያው ሴትዮዋ ኃይለኛ ስለሆነች በአገሯ ቋንቋን ብታወራት ይገባታል ብላ ፈራች። ለዛ ነው ያለው። ለምን ትፈራለች? እሱማ ችግሯ ነው እንጂ እኔ ችግር አይደለም እኮ ብያታለሁ። እኔ ብያታለሁ ሀቢባ። ልጅ ሴትዮ አትሰማም። የፈልጎሽ ነገር የፈልጎሽ ሴትዮ የኛን ቋንቋ አትሰማትም። ንገሪኝ አልኳት። ያው ብያታለሁ ለልጅቷ ማለት ችግርሽ ሙሉ በሙሉ ንገሪ። አንደኛ ለምን ትለቅሳለሽ? አንደኛ ለምንድን ነው ያኔ እንደዛ የምትለሽ? መሮጥ አችልም አለችኝ እንጂ እንደዛ አለችኝ። መሮጥ አችልም ከልጆቹ እግሬ ያመኛል አለችኝ። ችግሩን እምቢ አለች። እዛ ቆመሽ እኔ ልኳ ነው የምናገረው። እኔ እነሱም አልፈራም። ገብተሻል? እና እኔ እኮ ጥፋት የሌለ ቦታ ነው እኮ እኔ ጥፋተኛ ያረኩኝ አቢባዬ። እኔ ምንም ሳላረኩም አልፋሽ እኮ አላለችም። ችግሬን አልተረዳችኝም ነበር ያለችው። አሁን ደግሞ ተረዳች። ሀቢባ ይቅርታ አድርጊኝ። አንድ ጥያቄ ልጠይቅሽ። እሺ ኦብሴ እንዳለች ሽኩሪያ እንደተሸገረች አለችና ልጅቷ ያለች ነገር አንድ ነው ወይስ አንድ አይደለም? ማጥፍናቴን ማለት ነው ንገረኝ። አይደለም ልንገርሽ፣ ኦብሴ ያለች ሴትዮዋ ናት እኮ ችግር የፈጠረችው። አሁን እናንተ መሀል እንዴት መሰለሽ? ኦብሴ ምግብ የለም አለችሽ። ማን ነበር ስሟ? ሚቹ ምግብ የለም አለችሽ። ሴትዮዋ ደግሞ አንቺ ለሴትዮዋ እንዴት ያለ ምግብ ታሰራይታለሽ? እሷ መላእክት ናት ያለ ምግብ የምትሰራው ብለሽ ስትናገሪያት፣ ሴትዮዋ ደግሞ ይኸው የቤቴ ምግብ ብላ ይኸው አቅርባ የምትበላው ብላ የራሷን ሳህን የሚቹ ሳህን አስመስላ ላከችልሽ። አንቺ ደግሞ አመንቻት። ሴትዮዋ ናት ትልቁ ችግር እዚህ ጋር። ገብቶሻል? ገብቶሻል? ሹክሪያ ገብቶሻል? ወላሂ አንድ ጆሮ አንቺ ጋር ለማድረግ እኮ እኔ እኮ ለምኜ ነው ያቃተኝ። ይኸውልሽ ለምኜ እኮ ነው ያቃተኝ። ልጅቷ እንድትናገር እድሉን አልሰጣትም። አይስማሙም። በስልክ አንድ አረዋ ስነግራት
ሄዳ ለልጅቷ ስልኩ ስጪትልና አረቧ ስልክ ስትሰጥ ለልጅቷ እናሽ እንዴት ሆነ ረቅጥሻለሁ እንደዚህ አረጋሻለሁ ብላባት ስልኩን ጥርቅም ታረግባታለች። የምቹ ምንም አሰማም። ልጅቷ እኔም ጋመታ ምን ሆነሻል ብዬ ስላት ምንም ትለኛለች። ያንቃት ምን ሆነሻል እንዴ ታዲያ ለሽኩር ያደውለሽ አትነግሪም እንዴ? እኛ እኮ እዚህ ስንቸገር እኮ ለኔ አይደለም የምትነግሪው ለደላላ ነው። እስከፈለግሽበት ቦታ ማማረጥ የምትችው ደላላ ነው የሚያደርግልሽ። ንገሪያት። እሷ ሳድባኝ ዘጋችኝ። እንዲህ አለችኝ፣ እባክሽ እኔ እኮ ትገለኛለች፣ ቤቷ አትውሰጂኝ፣ ከፈለግሽ ውሰጂኝና እኔ መንገድ ላይ ልሙት እኮ ነው ያለችኝ። ለምንድን ነው አንቺ እንዲህ የምትይው? ልጅቷ እኮ በአፋ መለፍለፍ ነው እንጂ ተግባር ላይ አታውሉም። የለፈለፈችውን ሀረሮች እንዲህ ነው የሚናገሩት፣ ጮክ ብለው ነው፣ ቀስ ብሎ አይናገሩም። ይሄ እንትኗ መጥፎ ባህሪ ሳይሆን አመላቸው ነው። ተይ አልኳት ስላት ትሰድበኛለች እኮ ባለፈው ስመጣ መታችኝ እኮ አለች። ተይ አልኳት። ከዛን ሽኩሪያ ተይ እንዲህ ነው እኔ ላይ መንደዘ እኔ አንድ ቦይስ ልኬላት እሷ 30 ቦይስ ትደረድራለች። አንቺ ምንም ልንግባባት አልቻልኩም። ለምኜ ሲያቅተኝ እኮ ነው እዚህ ጋር መጣኋት። የራሴ ዜጋ ናት። እኔ ሚዲያ ላይ እንዴት አመጣታለሁ? ስራ ነው የምትሰራው አይደል? እሷ ተጠግታ ነው እንጂ እኮ የራሷ የግል የሆነ ቢሮ የላትም። እሷ በህዝብ ነው ይሄንን እንትሰርታላት እቺ ልጅ አመጣችሁ። ለምን ከእንጀራ ማስፈናቅላት? እኔ በዛችኛም ተጨነኩ። በዚህም እንዴት ልሁን? እሺ ውሰጃት ይሉኛል። ያም ውሰጃት እቺ ሙሰጃት የላ አርጋት ነው ህዝብ። እስቲ ፍረዱ በኔ እግዚአብሔርን። ምን ልሁን? ሊያናገር አሁን እኮ በቃ ችግሩ ተፈቷል። ሹክሪያ ካንሰሌሽን ትሰጣታለች፣ እኔ ስራ አስገባታለሁ። ካንሰሌሽን ትስጣት፣ እኔ አስገባልሻለሁ ኮንትራት። ሹክሪያ እሺ። ሌላ ጊዜ አረቦቹን አትመኝ፣ ያገርሽን ልጆች መኝ። ሀቢባ ትሰምኛለሽ? ሀቢባ ትሰምኛለሽ? ቢሮ ስላየው እኔ ምልሽ እየሰማውሽ ነው አይደል? አዎ ሹክሪያ እየሰማውሽ ነው። አዎ እና እኔ እኮ እነሱን አሚያ አይደለም እሷ ትላንት ስትናገር ምግብ ትላንት ነው ተናገረችኝ። ወደዋን አስወጣው፣ በዛ ጊዜ ነው አስወጣው። እኔ እኮ ማን ምንም ቢሆን የሰው አልሰራም በይና ቁጭ በይ በቃ ከምትሞት ማኪያጅ ስለጉልበትሽ አምላክ ታብሪ ጣልቃ ትግቢ። አንድ ሰው ሲያወራ አንድ ሰው ሚውት ነው የሚያደርገው። እኔ ሚውት አድርጌ ነው የማዳመጠው። በተራ ነው የምናወራው። እና ከዛ አናገርኳትና አስወጫልኳት። እኔ ኦኬ ተቀመጥ ካልኩኝ እኮ አረቦቹም እሺ ነው የሚሉኝ እንጂ አያስወጡም። ይሄን ነገር ታውቃለሽ እንዳታስወጡ ስለሽ እኔ ደግሞ እቺ እዛው ውሰዱ አሉኝ እዚህ ውሰዱ አሉኝ። ተቀጠራ ነው የምትሰራው የምትለው እኔ ኤጀንሲ ነኝ። ሙሉ ወረቀቱን ሙሉ መዝረጃ ያለኝ ኤጀንሲ ነኝ። እሺ የሰው ተግቢሩን ቢያመጣው ወረቀት አለኝ። ገብተሻል?